ቅዳሴ ላይ በምንም አይነት መልኩ የግል መስዋዕት አይቀርብም፣ የግል ጸሎት አይከፈትም፣ የግል የሚሆን ስብሐተ እግዚአብሔር አይቀርብም። ሙሉ ቅዳሴ ላይ እንዲህ አይነቱ ስርዓት የለም። አንዳንድ ሰዎች ጊዜውን ሲያገኙ ምናልባት ትምህርት ሲሰጥ ወይ ሲታረፍ ወይ የሚቆርቡት ሰዎች ቆርበው እስኪጨርሱ ድረስ የሚለው እንዲህ አይነቱ ሰው ሲጀምር አላስቀደሰም፣ የግል ጸሎት የሚያደርስ ሰው አለ። ምን ምሳሌ ልስጣችሁ እስኪ። ሰርግ ተጠርታችሁ ሰው ቤት ሰርግ ሄዳችሁ ከዛ የሰርግ ምሳ ፕሮግራም አለ። እንግዲህ እድምተኞች በቀደም ተከተል አስተናጋጆቹ ያስነሷቸዋል። ምሳ እየተነሳችሁ አንሱ ሲባል እናንተ እግዚአብሔር ይስጥልኝ እኔ ያላነሳም ብላችሁ ምሳቃችሁን ከፍታችሁ ብትበሉ፣ የሰው ሰርግ ምሳቃ ይዛችሁ ብትሄዱና ምሳቃ ከፍታችሁ ብትበሉ ምን አደጋሹ አያዝንም? ሙሽራው ራሱ ምን ይላል? ምን ቢጠራጠረኝ ነው ወይስ የኔ አይጣፍጥም? ሰው የወለደውን ሲስሙለት የደገሰውን ሲበሉት ይደሰታል። እንደዛ እኮ ነው ቤተክርስቲያን ትልቅ ማዕድ አዘጋጅታ ክርስቶስ ራሱን ምግብ አድርጎ ሰጥቶ ቤተክርስቲያን በጋራ ቅዳሴ የሚባል የከነፈር ፍሬ መስዋዕት አዘጋጅታ እኔ ራሴን ይጃለሁ ብሎ ጸሎት መጽሐፍ ከፍቶ ማንበብ ማለት የራስን መሳቃ ከፍቶ መብላት ማለት ነው። ምን ያህል ያሳዝነው እንደሚችል አስቦ የሰማዩን ሙሽራ በቅዳሴው አገልግሎት የማይበር ጸሎት እንጂ የግል ተልኮ የለም። የተሰራው ስርዓት አለ። የከንፈር ፍሬ መስዋዕት በጋራ ነው የሚቀርበው፣ በግል ተነጥሎ የሚቀርብ። ውዳሴ ማርያም መድገም ካስፈለገ አባቶች እኮ አለ ሰዓት አለ ይደገማል በጋራ። እኔ አልደገምኩም ዛሬ አይባልም። የተደገመው ጸሎት ለሁላችን ሰርቷል። እኛ ግዴታ ካልጸለይን አይሰማም አይደለም። ሌላው የጸለየው በሙሉ ስለኛ ተሰምቷል። ካህኑ ያደረሰው ጸሎት ለኛ ተሰምቷል። ሌላው ቁርባን ነው። ቁርባኑ እኛ ለብቻችን ይዘን የምንመጣው ነገር የለንም። ከንፈር ፍሬ የመጀመሪያው መስዋዕት ነው። ሁለተኛው ራሱ ህብስቱና ወይኑ መስዋዕት ነው። ሶስተኛ መብራት ነው። መብራት ማይቶት ይባላል። ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል። በጣም ያስቃል። እንገባና ምን እንላለን? የኛን ሻማ እንለኩስን ቁጭ አድርገን እንተክለዋለን። አንዳንድ ጊዜ ይሄ ማለት የራስን መሳቃ ይዞ ከፍቶ እንደመብላት ነው። በቃ የኔ ካልበራልኝ እንዴ አንተ ማምጣት ነው። እግዚአብሔር ተቀብሎታል። ከተቀበለው አንቺ ማምጣትሽ እግዚአብሔር ተቀበለው ከተቀበለው በማይበ የአንዱን ዛሬ እድለኛ ነው የገሌ እኮ ጧፍ ነው የበራልን አይባልም። በቃ የሁላችን ጧፍ ነው የበራልን። ይዘን ከምንመጣው መባ መስዋዕት መካከል የገሌ ስንዴ ነው ዛሬ ብስቶ ተዘጋጅቶ ስጋ የሆነው አንልም። በቃ ለቤተልሔም የሚገባውን ዘቢቡን ይሁን ስንዴውን ይሁን ካስገባን በኋላ ማንም ያስገባ ማን የተለወጠው ቀን እግዚአብሔር እኛ የሰጠነውን መባ እጅ መንሻ ይቀበላል። ካላቸው የሚሰጡት ከሌላቸው ቢኖረኝ እሰጥ ነበረ ብለው የሚፈቅዱት ፈቃዳቸውን ተቀብለው መንግስቱን ያወርሳል። ይሄ እኮ ጸልዩ በእንተ መባ በእንተ እለያበው መባ ስለሚያገቡ ሰዎች ጸልዩ ሲባል በጋራ የምንጸልየው ጸሎት ላይ ያለ ነው። አባቶቻችን ይደግሙታል። ይሄን ካላቸው ወደው የሚሰጡ ከሌላቸው ላይ ደግሞ ቢኖረኝ እሰጣለሁ የሚሉትን ፈቃዳቸውን ተቀብለው መንግስቱን የሚያወርስ አምላክ ነው ተብሎ በርኅራኄ ተመስግኖበታል። ስለዚህ የሁላችን ጸሎት አንድነት የሚሰማበት ስለሆነ የከንፈራችን ፍሬ መስዋዕት፣ ቁርባኑ ህብስቱ መስዋዕት፣ ማይቶት መብራቱ መስዋዕት ይሆናል። ሌላው ዕጣን መስዋዕት ይሆናል። ዕጣን የሚሰዋ ነገር ነው። መብራት የሚሰዋ ነገር ነው። ዕጣን እንዲያው በሉቃስ ወንጌል ምዕራፍ 1 ቁጥር 18 ላይ ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ መስዋዕት ዕጣን ሲያሳርግ ቅዱስ ገብርኤል ሊቀ መላእክት በዕጣኑ መሰዊያ ቀኝ ቆሞ ታይ። መሰዊያ ማለት መስዋዕት ነው ማለት ነው። ዕጣን የሚሰዋ ነገር ነው። ሶአ ማለት አረደ አሳልፎ ሰጠ ማለት ማረድ ያስፈልገው ለመግደል ነው። ለእግዚአብሔር እኮ ዝም ብሎ ፊት ለፊት መስጠት ይቻላል። ይሄን ሰጥቷል። ከዛ በሕይወት ሲመላለስ እያደገ ሲኖር አይተን እቺ እኔ ሰጥቷት እንደው ልወሰዳት እንዳንል በቃ አርደን አሳልፈን ገለን ሰጥተናል እንደማለት ነው። ልጁ ይስሐቅን ሰዋ ማለት ልጁ ይስሐቅን አረደ ፍጹም ከህሊናው የተነሳ አውጥቶ ለእግዚአብሔር አሳልፎ ሰጠ የሚለውን የሚተካ ነው። ስለዚህ ዕጣን መስዋዕት ይሆናል። ስንታየን የተከተላችሁ አይደለም በዛባችሁ እንዴ? የከንፈር ፍሬ መስዋዕት ነው። ቁርባኑ መስዋዕት ነው። ሌላ ምን አየን? ማይቶት መብራቱ መስዋዕት ነው። ከዛስ ዕጣኑ መብራት መስዋዕት ነው ብለናል። 4 5ኛ ከንፈሩን ፍሬ ስጋውና ደሙን ማይቶት መብራቱን ዕጣኑን ብቻ አይደለም ሰውነትም መስዋዕት ሆኖ በእለቱ ይቀርባል። የሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ወንድሞቼ ሆይ ሰውነታችሁ ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናቸዋለሁ ይሄውም ለአእምሮ የሚመች አገልግሎታችሁ ነው ተብሏል። ስለዚህ ሰውነት ራሱ መስዋዕት ሆኖ ይቀርባል። አዝም ብሎ ቆመን ይሄ ፊዚካሊ የኛ ቦዲ ብቻ ፕሬዘንት መሆን የለበትም። ይሄ አፍ ቀለም ይነዳ ልብ ጓዳ ያሰናዳል ይላሉ አባቶቻችን። ዝም ብሎ ስጋችን ይቆምና ሐሳባችን አሁን ቅዳሴው 9 ቤት ሲሄድ ገዴና ያገኛል እንዲበላለው ምናምን የሚል ሰው አለ።
አሁን ስጋው ደም ለመብላት ነው ማሰብ ያለበት ሰው ቤቱ ሄዶ የሚበላውን አይደለም። ቅዳሴ የሚያልቅበትን ሰዓት ሰውነትን መስዋዕት አድርጎ ማቅረብ ያስፈልጋል። ሰውነትን መስዋዕት አድርጎ ማለት ፍጹም መስጠት። ያኔ ምን እናደርጋለን? አርነኖ ከተባለ አርነኖ፣ አትቶ ረሰከሙ ከተባለ ራስን ዝቅን ማድረግ፣ ስግዱ ለእግዚአብሔር ከተባለ መስገድ። ይሄ ሁሉ ሰውነትን አሳልፎ መስጠት፣ ከእግዚአብሔር ፊት መጣል፣ በትእዛዙ እጅን መዘርጋት ካልደከመን በቀር መቀመጡ በስርዓት ውስጥ የሆነ ቦታ ላይ ተቀመጡ የሚል እንዲያውም ወንበር እንዲኖሩላ አይፈቀድም። እኛ ጋር ያለው አሁን ከኛ እምነት ስርዓት አምልኮ ጋር አንድ የሆኑ የህንድ ቤተክርስቲያን ብትመለከቱ ቅዳሴ ሰዓት ላይ ወንበር የሚባል ቤተ መቅደስ ውስጥ የለም። ግራ ገብቶ ሊጸዳ ተነስቶ ነው ትላላችሁ። እንደ ቤተክርስቲያን ብትሄዱ ቅዳሴ ላይ የትኛውም አይነት ወንበር አይቀመጥም። ለምን ሲባል እንዴ ቀራንዮ እመቤታችን በቀኝ ዮሐንስ በግራው ፈያታዊ ዜማን ተቸንክሮ ጌታችን ራሱ መስዋዕት ለማቅረብ የቆመበት ስርዓት ነው። ቅዳሴ ማለት ይሄ ነው። ስለዚህ የመቆም ነው እንጂ ቅዳሴ ለመቆም ራሳችንን ማበርታት ነው። ስገዱ ሲባልም ወንበር አያስፈልግም። አድንኑ ሲባል አትቱ ርሰክሙ ሲባል አያስፈልግም። ተቀመጡ ተብሏል የሚሉ ሰዎች አሉ። አንዳንድ ጊዜ አሁን በስርዓት ባልተሰራው ማለት ነው። ስለዚህ ሰውነትንም መስዋዕት አድርጎ የሚያቀርቡበት ነው። ምን አለን? 5 መስዋዕት ይቀርባል። 5ቱ ሕዋሳት ይሳተፋል። የማይሳተፈው ሕዋስ 5ቱ የስሜት ሕዋሳቶች አሉ አይደል? አይናችን ያው ከመጣ ስርዓተ ቅዳሴውን ሙሉ ሲወጡ ሲገቡ ያል። በጸሎተ ወንጌል ላይ በተለይ ካህኑ ወንጌል ቅዱስ ብሎ ሲወጣ ከቤተልሔም መውጣቱን ከዚያ ለካህኑ ሲያቀብለው ለጴጥሮስ ስልጣን መስጠቱን ጴጥሮስም ዛወፈይከን ያወፈይኩከ የሰጠኝ ሰጠው ማለቱ ጠብቆ መንጋውን በጎቹን ግልገሎቹን አሰማራ፣ ጠበቀ። ኃላፊነቴን ተቀብዬ ወለዘሂ መጻ ሀቤ እይሰድዶ አፋ ወያውጾ ወደኔ የመጣውን ከቶ አላባረረውም ወደ ውጭ አላወጣውም ያልክ አንተ እንዳታወጣው አድርጌ ጠብቄ ይሄው የሰጠኝ ሰጠው ይላል። ከዛ ዲያቆኑ ይቀበልና አይኑን አንጋጦ ወደ ላይ ያስነበባል። ቅዱስ እስጢፋኖስ የተወገረውን መስሎ ከዛ ይወጣል። ሲዞር ውደት አለው፣ ሲሰግድበት ስርዓት አለው። ወደ ህዝቡ ተመልሶ ጸልዩ ትእዛዝ ሲሰጥ ወደ ኋላ ሄዶ ሲሰግድ ሲያመሰግን እያንዳንዱ ምስጢርና ተልእኮ በሙሉ በአይን የሚታይ ሰማያዊ ስርዓቱን ያስተምራል። ይሄ አይን የሚያየው ስርዓት ማለት ነው። ጆሮአችን የሚሰማው አለው፣ አውሶ አለው፣ ተሰጦ አለው፣ ጥያቄና መልስ አለው፣ ያዛል፣ ይመልሳል። ይሄ ጆሮ የሚፈጽመው እየሰማ የሚያመሰግንበት ሁሉ አለው። አይን አገልግሎት አለው፣ ጆሮ አገልግሎት አለው፣ አፍንጫ አገልግሎት አለው። መዓዛ ቅዳሴው ላይ ያለውን የዕጣኑን ጢስ ያሸታል። ወደ ላይ ከፍ ብሎ ሲወጣ አይናችን ያያል። ዕጣኑ ጸሎታችን የማድረጉን ምሳሌ ሁሉ ይገልጥልናል። አፋችን ጠበሉን፣ አፋችን ስጋውና ደሙን ይበላል፣ ይጠጣል፣ ይቀምሳል። እጃችን የሚዳስሰው ብዙ ነገር አለ። ወንጌሉን እንተሻሸዋለን፣ ወንጌሉን እንሳለመዋለን። በእጆቻችን እግዚአብሔር አምላክን ዘርግተን ምሕረቱን እንደምንቀበል ረቂቅ ስጦታውን ሁሉ ተስፋ እናደርግበታል። 5ቱም የስሜቱ ሕዋሳት ያገለግሉበታል። አገልግሎቱ ቅዳሴ በ5 ልኡካን ደብረ ታቦር ላይ ባሉት 3ቱ ሐዋርያትና 2ቱ ነቢያት እንደነበሩት 2ቱ ካህናትና 3ቱ ዲያቆናት አገልግሎቱን በታቦር እንደተፈጸመ ምስጢር አድርገው በአመቱ ቅዳሴ ስርዓት ተጀምሯል። ጌታችን ካረገ በኋላ በደብረ ታቦር ዕለት ሁለተኛው ቁርባን ከምሴተ ሐሙስ ውጪ የተሰጠው መጽሐፈ ምስጢር የሚባል የአባ ጊዮርጊስ ዘጋስጫ መጽሐፍ ይሄንን ይነግረናል። ስለዚህ በዚህ ስርዓተ ቅዳሴው ላይ እነዚህ ሁሉ አገልግሎቶች የሚፈጸሙበት ስርዓት ያለበት ነው። ቅዳሴ ምንነቱ፣ እንዴት ተጀመረ፣ ጥቅሙ፣ ቅዳሴ ከሌሎቹ የማይበራት ጸሎት ልዩነቱ ምንድነው፣ ይዘቱና ስርዓቱ ምን ይመስላል የሚለውን በጣም በጥቂቱ አይተናል። የተለመዱ ቢስተካከሉ የሚባሉ አንዳንድ ማቅኛዎችን 5-7 ደቂቃ ወስጄ ልጨርስ። በመጽሐፈ እንግዲህ በስርዓተ ቅዳሴ የቻናችን ስርዓተ ቅዳሴ አንደኛ ወጥ የራሱ ንባብ አለ። ሁለተኛ የ14ቱ ቅዳሴ ትርጓሜ፣ አንድምታ፣ ማብራሪያ፣ ስርዓት የያዘ በውስጡ ሰፊ አተታ በአባቶች የሚሰጥ ትምህርት ሌላ ጊዜ ስርዓተ ቅዳሴ ትመጡ የምትማሩት ይሆናል። በቅዳሴ ጊዜ በጣም የተለመዱ ስህተቶችና መስተካከል ያለባቸው ተግባራት ምንድናቸው የሚለውን ለጊዜው 1-4 ነጥብ ይዣለሁ። አጠር ባለ ደቂቃ እነግራቸዋለሁ። አንደኛው እንግዲህ አንሶሶ ዘበከንቱ የሚባል ነው። በከንቱ መመላለስ ቅዳሴ ከተጀመረ በኋላ መግባትና መውጣት ፈጽሞ የተከለከለ፣ አሁን ግን የተለመደ ሆኗል። እንዲያውም በአንዳንድ ጊዜ ህዝቡን እንደው ከማባረር ከመከልከል በውጭ ከማስቀረት በር ቢከፈት መግባት ቢፈቀድ መውጣት ቢከለከል የሚል ይውና ወይም የዋነት ያለው አይነት አመለካከት እየተደረገ ቅዳሴ ከተጀመረ በኋላ በር ተከፍቶ ሰዎች ሲገቡ ይታያል። በቅዳሴ ጊዜ ቅዳሴ ከተጀመረ በኋላ መግባት መውጣት አልተፈቀደም። እንዲወጡ ከተፈቀደ ራሱ ውጡ የሚባሉ ሰዎች ስላሉ ውጡ የተባለ ሰዓት ነው የሚወጣው። መቼ? ጻኡ ንዑሰ ክርስቲያን
ታናናሽ ክርስቲያኖች ወይም ንዑስ ክርስቲያን የክርስቲያኖች ታናናሾች አሁን እናንተ ግባተ መንጦላይቱን ትምህርትና የምንባባት ክፍሉን ተሳትፋቸዋል። አሁን ወደ ዋናው ፍሬ ቅዳሴ ስለምንሄድ ለእናንተ ለታናናሾች አይገባም። በቃ እውነተኛ ክርስቲያን የሆኑ ሙሉ ክርስቲያኖች ብቻ የሚቀበሉት አገልግሎት ስለሆነ እናንተ ውጡ ሲባል ብቻ ነው የሚወጣው። ስለዚህ ፍትሕ መንፈሳዊ ፍትሐ ነገሥት የተባለው መጽሐፋችን ቅዳሴ ከተጀመረ አንስቶ በምንም ምክንያት ወደ ውስጥ መግባት ወደ ውጭ መውጣት በከንቱ እግርን ማመላለስ እጅግ የተከለከለ ነው ይላል። አሁን አንዳንዶች ምን ይላሉ? በእለቱ መላእክት እንደ ሻሽ ተነጥፈው እንደ ግንድ ተረብረበው በየቦታው ላይ ያሉ በመመላለስ እንዴት መላእክት ተረግጣላችሁ ይላሉ። ጥሩ ነው፣ አገባቡ ተገቢ ነው። ምክንያቱም እንዲህ አይነት ስርዓትም ስላላት ቤተክርስቲያኒቷ። ነገር ግን መላእክት ረቂቃን ናቸው እንዲሁ በሰው ይረገጣል ይላል። አይደለም። ጠቅጥቆ መውጣት ማለት ማቃለል ማለት ነው። መጽናትን አንድ ቦታ መቆምን ቤተክርስቲያን ታስተምራለች። እስኪ አንድ ታሪክ ልንገራቸው። እናንተ ስንክሳር የሚባል መጽሐፍ አላችሁ ወይም ሲነበብ ተሰማላችሁ። ሐምሌ 13 ቀን አባ ብስንዲዮስ የሚባል የቅፍጥ ሀገር አገልጋይ የነበረ ትልቅ የበቃ የተጠቀመ አባት ታሪኩ በሚነበብበት ቀን እንዲህ የሚል አለ። በአንዲት ዕለትም አንድ ቄስ ሊቀድስ ወደ ቅዳሴ ገባ። በቅዳሴ እኩሌታ ላይም በመሰዊያው ፊት ለፊት እያለ አፉ ላይ ያለውን ምራቁን ወደ መሬት ጢቅ ብሎ ተፋ። ቅዳሴው በተፈጸመ ጊዜ ይህ አባት አባ ብስንዲዮስ ዘቅፍጥ ገሰጸው፣ እንዲህም አለው፣ በሚያስፈራ መሰዊያው ፊት በምትቆምበት ጊዜ ከእግዚአብሔር ጌትነት የተነሳ አትፈራውምን? የተፋውስ ምራቅ በመሰዊያው ዙሪያ በቆሙ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ብሎ ገሰጸው ይላል። ያን ጊዜ ያንን ቄስ ከፍተኛ እንቅጥቃጤ መጣበት፣ ተንቀጠቀጠ። ተሸክሙም ወደ ቤት ወሰዱት። ያን ጊዜ እግዚአብሔር አዝኖበት ነበርና ተቀስፎ ሞተ ይላል። ይሰማችሁ ነው። አሁን እንግዲህ ተመልከቱ። በቅዳሴ ማለት የሆነ ነገር ሆኖ ሊሆን ይችላል። ቀስ ብሎ ጥቅ ሊል ይችላል። እኛ ስንፈልግ የምንዘራው የምናዝረከርከው የምንተፋው ነገር ራሱ መብዛት ቤተክርስቲያን ሲጀምር ምንም አይነት ነገር እንድንተፋ እንኳን አልተፈቀደም። እንኳን ስርዓተ ቅዳሴ ሌላም ጊዜ ሐቅ አይልም ሰው አሊያም ጉንፋን ቢይዘው እንኳን አያስወግድም። ቆሻሻ እንኳን አይጥልም። እንኳን ሊጥል የተጣለ ቆሻሻ ካለ እንኳን መሰብሰብ ነው ያለበት። ሰው በንጽህና ነው መጠበቅ ያለበት። ቤተክርስቲያን ራስን ማቀብ፣ ራስን መጠበቅ። ለምንድን ነው በቤተክርስቲያናችን ስርዓት ሴት ልጅ በወር አበባ ጊዜ አትገባም የተባለ? እንኳን ቅዳሴ ሌላ ጊዜ አትገባም። ምክንያቱም በዚህ ቦታ ላይ ምንም አይነት ሌላ ፈሳሽ እንዳይነጥብ። ወንድ ልጅ የሚዝረበረብ ለሃጭ ጉንፋን ይዞት የሚዝረከረካ ፈሳሽ ቢኖረው እንዳይገባ ተከልክሏል። ምንም መንጠብ ስለሌለበትም አሁን እንዳየ ነው ማለት ነው። ያ ብቻ አይደለም። ለምሳሌ ድመት ቤተክርስቲያን አካባቢ ትገባለች፣ ውሻ ግን አይገባም። አባረው ያስወጣሉ። እንደው ድመት እኮ ልጆቿን ወልዳ የምትበላ ናት። ጭካኔ ስትመር ውሻ እንዲያውም ታማኝ ነው። ነገር ግን በዚህ ነው ንዋያተ ቅድሳቱ እንዳይበሉ ከሌሎች አይነት አንዳንድ እንትኖች ድመት ልትጠበቅ ስለምትችል ማለት ነው። ውሻ ሲሆንስ ውሻ ወደ ትፋቱ ይመለሳል፣ ለሃጩ ይዝረበረባል። አሁን ተመልከቱ፣ ውሻ የበላውን ተፍቶ መልሶ ሲያነሳ ሰው ቤተክርስቲያኑ ጽዩፍነት ይሰማዋል። ሁሉ ሊሰግድ እዚህ ውሻው በቀደም እንትን ያደረገው ነው። ቆሻሻውንም በየቦታው ሊጥል ይችላል። ንጽህናውን መጠበቅ ናት ቤተክርስቲያን በንጽህና መጠበቅም ስላለበት ጭምር ነውና በከንቱ መመላለስ ወዲህ ወዲያ ማለት የሚገባ አይደለም። እንደገና ተጨማሪ ቀውስጦስ ስለተባለው መልአክ ታውቃላችሁ እናንተ። አሁን ዛሬ የሚያዝኑ በር የሚከፍቱ የለም ተዋቸው ምናምን የሚሉ ህድግዎሙ ለሕፃናት ሕፃናትን ተዋቸው ይትክልዎሙ ለሕፃናት አትከልክሏቸው ተብሎ ይጫወቱ የሚሉ ሰዎች አሉ። ገምኑዲ በሚባል ሀገር ውስጥ ሕፃናቱ በቅዳሴ ሰዓት ወዲህ ወዲያ እያሉ ሲያስቸግሩ እግዚአብሔር አዘነ። ለዙ መቀጣጫ እንዲሆን ሕፃናትን ቀሰፉ ብሎ መላእክት ላከ። ሕፃናቱ በሙሉ ተቀሰፉ። አንድ ጨቅላ ሕፃን የሚያምር አይቶ የሰማይ መልአክ ቀውስጦስ የሚባል አዘነለት። ለዚህ ሕፃን ዘፈጣሮ ይቅተሎ፣ ይሄንን ሕፃን የፈጠረው አምላኩ ይግደለው፣ እኔ አልነካውም ማለት ከኔ በላይ ሩሩ ልትሆን አለና እግዚአብሔር አምላክ ያንን መልአክ እንዲያውም ክብሩን ነሳው እና አባ ሳሙኤል ዘደብረ ቀልሞን ስዕለ ማርያምን መስቀል አንስቶ እግዚኦታ አድርሰው መልአክን ከሰው እስኪያስታርቁ ደርሰውበታል እንጂ። ስለዚህ በቸል እግዚአብሔር ለሥርዓቱ ቀናኢ አምላክ ነው፣ የሥርዓት አምላክ ነው። እግዚአብሔር በቤቱ ያለው ሥርዓት በሰማይ ባለው አንጻር ስለተሰራ በፊቱ በንጽህናና በሥርዓት እንድንመላለስ ይፈልጋል። ስለዚህ ጸንቶ መቆም ያስፈልጋል። ቅዳሴ ላይ መጻሕፍት ሲነበብ መስማት ያስፈልጋል። ይሄ እኮ በቅዳሴው መግቢያ ላይ እንላለን እኛ። መጻሕፍት ሲነበብ የማይሰማ ካለ አስቀድሞ ከቤተክርስቲያን ይውጣ። በከንቱ መመላለስ እንዲንቀሳቀስ የሚፈቀድለት ምናልባት ለአይከ ምስጢር ለምስጢር ልዑክ የሆነ ዲያቆን፣ ዲያቆኑም ዝም ብሎ ተፈቅዶልኛል ብሎ ወዲህ ወዲያ ማለት የለበትም። በቃ ራሱን አቅቦ ራሱን ጠብቆ ሊሆን ይችላል። ሲላላክ ብቻ ወንጌል አሳል
ምእመናን መባ የሚያስገቡበት ሰዓት ከሆነ መባቸውን ሰብስብ ተቀበል ተብሎ ሊጠየቅ ከቻለ ብቻ ይሄን ያደርጋልና ከዚህ ውጪ ያለው ባይለመድ አንሰዋሶ ይሄ በከንቱ መመላለስ ቦታን ሳያጸኑ ወዲያ ማለት በቅዳሴው ላይ አይፈቀድም። ሌላው የማይፈቀደው ትልቁ ነገር ቅዳሴ ላይ አለ መቁረብ አይፈቀድም። ሰምታችኋል? ዘኢታ መጣወም ቁርባን ይሰደድን ቤተክርስቲያን። እኛ ምንድነው የምንለው ቅዳሴ ከመዝ መሐሩነ ሐዋርያት በአብጥሊሶም። ይሄን ማለት እኮ ምን ዋጋ አለው? ሐዋርያት በአብጥሊሳቸው ላይ አብጥሊሶ ማለት በእነሱ አብጥሊስ በሥርዓት መጽሐፋቸው ላይ ይሄን አስተምረውናል ብለን ራሳችን እንረግማለን። መጀመሪያ መጽሐፈ አብጥሊስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ በቅዳሴ ጊዜ ወደ ቤተክርስቲያን የገባና ቁርባን ያልተቀበለ ከቤተክርስቲያን ይውጣ፣ የእግዚአብሔር ሕግ አፍርሷልና የሥጋና የመንፈስ ንጉሥ በሆነው ሰማያዊ ንጉሥ ፊት መቆምን አቃሏልና። ያ የቆመው ንጉሥ ሥጋውን ለመስጠት እኔ ስላንተ ቆሜ ሥጋዬን ሰጥቼ አንተ ቆመ እንዴት ሥጋዬን አትቀበል? የኔን ድግስ ንቀ ነው ወይ? እንደው ሰርግ ድግስ መጣችሁ የሰውየውን ድግስ ተራችሁ አብርሽ እኔ አልበላም በቃኝ ብትሉ እንደማለት ነው። ስለዚህ እሱ የጋበዘውን እሱ የጠራውን የሰማይ ሰርግ ላይ ተገኝቶ የማይቆርብ ሰው ምን ያደርጋል? በጣም ብዙ ጊዜኛ ቅዳሴ ከኪዳን አንለይም፣ ቅዳሴ ከሰዓታት አንለይም፣ ቅዳሴ ከማይበር ጸሎት ከማሌታን ከስባተነ ከሰርክ መስዋዕት አንለይም። የተለየ ነው። ቅዳሴ ማለት እርግጥ ነው መስዋዕተ ሰርክ ነው። እግዚአብሔር አምላካችን 11 ሰዓት ላይ በዳዲስ መቃብር ገብቶ በዮሴፍና በኒቆዲሞስ እጅ ስርዓተ ግንዘት እንደሚፈጸምለት ያንን ስርዓት በቤተ መቅደሱ ይፈጽማሉ። ነፍስ የተለየውን ስጋ የተዋሃደ ነፍስ የተለየው መለኮት ግን የተዋሃደውን ስጋውን የሚፈትቱበት ሰዓት ያቺ መቃብር ሰዓት የነበረበትን አስበው አባቶች። ያንን ፍጹም የሆነ መለኮታዊ ስርዓት የሚሳተፍ ሰው በሙሉ ያንን መስዋዕት መብላት ያንን ጽዋ መጠጣት ይጠበቅበታል። ከዚህ ውጪ የሆነ ህይወት መኖር አይጠበቅብንም። ሌላው ታሞ ሰጊድ አድንኖ ነቢር የሚሉ ነገሮች መለየት አለባቸው። ለምሳሌ ታሙ በበይናቲክሙ እርስ በርሳችሁ ሰላም ተባባሉ ተብሎ አዋጅ ይሰጣል። አንዳንድ ጊዜ አሁን እንደው የቀረ ነው ጦርነቱ ውስተ ጽባ ነጽሩ ምስራቅ ተመልከቱ ሲባል ሰው እንዲህ ይላል ዝም ብሎ ምን እንደሆነ ወይ አንገቱን ስፖርት እያሰራ ይሆን ምን ማለት ነው? ወደ ምስራቅ ተመልከቱ ማለት እኮ እኛ ያለነው ወደ ምስራቅ ነው። እንዲያውም ወደ ምዕራብ ያለ ወደ ምናምን ያለ እንዲዞር አይደል። ምስራቅ ማለት ምስራቀ ምስራቃት የሆኑ ምሷ ነው መሰዊያው ስጋውና ደሙ ያለበት ቦታ ነው ምስራቅ የሚባለው። ወደ ምስራቅ ተመልከቱ ወንጌል፣ ወደ ምስራቅ ተመልከቱ ድንግል ማርያም፣ ወደ ምስራቅ ተመልከቱ ዳግም ምጽአት አስቡ ማለት ነው በአገልግሎቱ። ይሄ ነው፣ ሌላ ነገር አያስፈልግም በዚህ ላይ። ሌላው ጸልዩ በእንተ ሰላም፣ ስለ ሰላም ጸልዩ። ታሙ በበይናቲክሙ በአምሃ ቅድሳት፣ በተቀደሰ ሰላምታ እርስ በርሳችሁ ሰላም ተባባሉ ሲባል ይታሙ አንስት ምስለ አንስት፣ ሴት ከሴት ጋር ሰላም ይባባል ነው የተባለው። የሰማችሁ ነው። ያንን ሰዓት ተጠቅመው እገሌ መጥቷል እንትና እንሚያይ ሰው አለ። አንዳንድ መኳንንት ምስለ መኳን፣ ካህናት ምስለ ካህን፣ አናጉንስጢሳውያን እንኳን ከአናጉንስጢሳውያን ጋር ካህን ካህኑን ሰላም ይበለው። እነ ወይዘሮ እነ ወይዘሪት ሄደው አባንም ጭምር የሚባልበት አይደለም። ሰላም እግዚአብሔር ነው። በቃ እኔ በልቤ ቂም የለም ኃጢአት በደል ሰርቶብኛል ብዬ ከእግዚአብሔር ፊት የምከሰው የለም። እንዳልከሰስ የኔን ኃጢአት ይቅር እንዲለኝ እኔ ይቅር ባይ ነኝ፣ ይቅር በሉኝ እንደምን ዋላችሁ ብሎ በተቀደሰ ሰላምታ ሰላም ይድረሰኝ፣ ሰላም እግዚአብሔር ካንተ ጋር ይሁን፣ ሰላምታ የዋላ ያደረ አያውል ብሎ ለሰው መልካም ምኞት መመኘት ከሰው መልካም ምኞትን መቀበል እግዚአብሔርን ማመስገኛ መንገድ። ከዚህ ውጪ ሌላ ስርዓት የለውም። እኛ እንደፈለገን ነው። ሌላው በእንተ ብጽዕት ወቅዱስ ሲባል ወይም በእንተ ብፁዕ ወቅዱስ ተብሎ ሲነገር ቁጭ የምንል ሰዎች አለን። ምክንያት እለተነብሩ ተነሱ፣ የተቀመጣችሁ ተነሱ የሚባልበት ሰዓት ስላለን የተቀመጣችሁ የተባለው ድካም አግኝቶን ተቀምጠን ከሆነ ማለት ብቻ እኮ አይደለም። ከአራተ ዝንጋኤ ከመዘንጋት አልጋ ከአራተ ከኃጢአት ወንበር ላይ እንድንነሳ ነው። በቃ እናንተ ኃጢአት ላይ ተቀመጣችሁ ከቅዳሴው መካከል በመዘንጋት ሄዳችሁ ስጋ ፈቃዳችሁ ላይ ያረፋችሁ ኑ ልባችሁን መልሱ፣ በቅዳሴው ሰዓት ጸንታችሁ ቁሙ ማለት ነው። ቁሙ። እንዲያውም ምስራቅን አስቡ፣ ስጋውና ደሙን አስቡ፣ ድንግል ማርያምን አስቡ፣ ወንጌልን አስቡ፣ ዳግም ምጽአትን አስቡ እየተባለ የሚነገር ነው። ይሄ ነው። ሌላው የማየ መቁረር የሚባል የማብረጃ ውሃ አለ። የማብረጃ ውሃ ስርዓት አለ። ያንን ማን እንዴት ይጠጣዋል የሚለውን ማወቅ ያስፈልጋል። በቤተክርስቲያናችን ስጋውና ደሙን የተቀበለ ሰው ቅዳሴ የሚያስቀድስ ሁሉም ሰው ነው። እንግዲህ ቅዳሴ አላስቀደሰም። ስለዚህ ምክንያቴ ደግሞ ስለማርቆርብ የቆረበ ሰው ሁሉ ያስቀድስ ተብሏል።
ስለዚህ እኔ ደግሞ ስለማልቆርብ አላስቀድስም ብላችሁ ቅዳሴ እንዳትቀሩ። እግዚአብሔር ለዛ ቢያበቃን ደግሞ ደጅ የምንጠና የምንማጸንበት እንዲሆን በተስፋ ተቀምጧል። ስጋው ደሙን ያልተቀበለ ሰው ማየ መቁረር የማብረጃ ውሃ የሚባለውን አይጠጣው። ነገር ግን ለስጋው ደሙ ደጅ መጥኛ እግዚአብሔር ለስጋው ደም አብቃይ ብሎ መማጠኛ እንዲሆን ለፈውስ ለድነት እያሉ አባቶቻችን ለህዝቡ ይሰጣሉ። እንዲያውም ሲሰጥ ስርዓቱ ይለያል። አሁን እንደው አደራረጉ አሰራሩ አንድ አይነት ሆኖ ቁርባን ላይ የነበረው መልሶ ያው ማየ ጸሎት ይሰጥ ካልሆነ አንዳንድ ሰዎች ደግሞ ፋሽን አምጥተናል። ከቤታችን የራሳችን ውሃ ይዘን እንመጣና ከፈት አድርገን ቅዳሴው ሲያልቅ እኛው ግጥም አድርገን እንጠጣው። ልክ ምሳቃችን ይዘን እንደመምጣት ማለት ነው። የግል የሚባል የሚመጣ ነገር ምንም የለም። በቃ ቅዳሴ ሳይጀመር በፊት ቶሎ ጸልያችሁ ጨርሱ የግላችሁን። አሊያም ቅዳሴ ካለቀ በኋላ ወደ ኋላ ቀረት ብላችሁ በየአንቀጽ በየሆት በየደጃፉ በየበራፉ ላይ ቆሞ መጸለይ ይቻል ይሆናል። ከዚያው የራስን ጸሎትም ካለ ምናልባት ማየ ጸሎት ጥሩ ነው። አሁን ጸሎት እንትን ምንድነው ማየገር ትላንትና እናታችን ቅድስት አርሴማ የገድሏ ክፍል መጨረሻ ላይ ቃል ኪዳን ስትቀበል ገድሏን የጻፈ ገድሏን ያጻፈ ገድሏን የተረጎመ ገድሏን የተናገረ ገድሏን የሰማ እንደገና ገድሏ በተነበበበት ማየ ጸሎት የጸሎት ውሃ ጠበል ይሆናል። ያንን የተጠመቀበትና የጠጣው ሰው ቃል ኪዳን ተቀብሎበታል። ይሄ ማንኛውም ጸሎት ሲጸለይ ውሃ አድርጋችሁ ገድል አንብባችሁ ድርሳን አንብባችሁ መልክ ደግማችሁ ጸሎት አድርሳችሁ ብትጠጡት ውሃው የተባረከ ውሃው ንጹህ ውሃው የከበረ ይሆናል። ቅዳሴ ላይ ግን መጥቶ የራስን ውሃ ከፍቶ የቅዳሴ ጠበል ተጠጣለ ተብሎ አይሰጥም። ለቆራቢዎች የሚሰጠው ማየ ጸሎት ማየ መቁረር እንዲሆን ማብረጃ ውሃ እንዲሆን አሊያም ከጥርሳችን ከጉንጫችን ከምላሳችን ከአፋችን ላይ ስጋውና ደሙ እንዳይቀር ኋላ ወደ ሰውነታችን ከአንደበታችን ከአፋችን ላይ ያለውን በሙሉ ጠርገን ማስገባት እንድንችል እንደ እሳት ማብረጃ ሆኖ እንጠጣዋለን። ሌሎቹ ግን በሥርዓተ ቅዳሴው በመቅደስ ውስጥ ቅድስተ ቅዱሳን ውስጥ በሌላ ነዋያት ተዘጋጅቶ የሚጸለይበት የጋራ ጸሎታል። ያንን እንደ በረከቱ አባቶች ይሰጣሉ። ያ ግን በመሰዊያው ላይ የሚጸለይበት ማየ ጸሎት ነው የማየ መቁረር የሚባለው። አሁን አንዳንድ ገዳማት ምን ይደረጋል? ከመንበሩ ላይ በጥቂቱ ውሃ ያደርጉና ስጋው ደግሞ በሚደረግበት ጊዜ ያዘጋጃሉ። ለቆራቢዎቹ ከዚያ ላይ ሰጥተው ማየ መቁረሩን ይወስዱታል። ለምእመናን ያው ማየ መቁረር አይሰጥም። ለቆራቢ የሚሰጠው እንደ ማየ በረከት በቤታችን ካህናት ሲደግሙበት ማየ ርቄት ይባል የሚረጭ ውሃ ሆኖ ያገለግላል። ልክ እንደዛ በረከት እንዲሆን መናፍስትን ርኩሳትን አጋንንትን ጸላኤ ሰናያትን እንዲያርቅ ለበረከት እንዲሆን ታማሚ ነኝ በሽተኛ ነኝ ብሎ ሰው ይጠጣዋል። ያንን ማለት የቆራቢውን ሳይሆን ለበረከት የሚሆነውና የቆራቢውን ወይም ደግሞ እኛም አንዳንዴ እናደርጋለን አይደል? ከቆረብን በኋላ ቀዳለይ ብለን እናስቀዳውና ይዘነው ቤታችን ጭምር እስክንሄድ ይደርሳል። ሌላ ገድል ከተነበበበት በቃል ኪዳን ፈልቆ በቅዱሳን መታሰቢያ ከሚሰጥ የተለየ ስለሆነ በዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ ዘይሃልቅ ላለማለም ነው። በጣም አያልቅም። ሥርዓተ ቅዳሴውን ብዙ ስለሆነ እስከ ዓለም ልቀት እስከ ዘመን ልፈት ድረስ አገልግሎት ተልኮ አለ። በየጊዜውም እንግዳ የሆኑ አንዳንድ በስርዓት የሚገቡ ሾልከው የሚገቡ ባይዳን አመለካከት ድርጊቶች ስላሉ በዛ ሁሉ ጥንቃቄ ማድረግ ያስፈልጋል። ሕፃናትን ማቁረብ ተገቢ ነው። ነገር ግን ሕፃናት የሚቆርቡት ከኃጢአታቸው እንዲነጹ አይደለም። ወለዘ ይመጽቅበት ለሚመጣው መጠበቅ ያስፈልጋቸው። ሁለተኛ ክርስቶስ ከነሱ ጋር ተዋህዷቸው አድሮባቸው እንዲኖር ነው። ዋናው ግን የሚያስፈልገው ለኛ ነው። ከኃጢአታችን ለመንጻት ከበደላችን ለመንጻት ቅዱስ ሆኖ በፊቱ ለመክበር መስዋዕቱ ስጋውና ደሙ ያስፈልገናል። ስጋውን በልተን ደሙን ጠጥተን የዘላለማዊ ርስት ተካፋይ ከቅዱሳን ጋራ በአንድነት ከብረን የምንኖር እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ይሄንን መንፈሳዊ አማሃ መንፈሳዊ እጅ መንሻ ምስጢረ ቅድሳት ተብሎ የሚነገር የሚቀድሰን የሚያከብረን የሚያነጻን የሚያጸናን የሚባርከን ከእግዚአብሔር ጋር አንድ የሚያደርገንን ስርዓት ሳንፈራ ሳናፍር ከሁሉ የሚበልጥ ስርዓት መሆኑን አውቀን ተሳትፈን ኢየሱስ ክርስቶስን በስጋ አብ መንፈስ ቅዱስን በጸጋ ተዋህደን ከቅዱሳን ጋር ህብረት ኖሮን እቺ ቤተክርስቲያን ይቲንተ መላእክቱ ማይበረ ቅዱሳን ንቡረ ይሴቡ እግዚአብሔርሃ ወይትፌሱ በውስቴታ አንድነት እግዚአብሔርን የምናመሰግንባት ከመላእክቱ ጋራ ማዕድ የምንሳተፍባት በደስታ የምንኖርባት ናትና ስጋውን በልተን ደሙን ጠጥተን የዘላለም ደስታ ተካፋይ እንድንሆን እግዚአብሔር በቸርነቱ